ማስክ መልበስን አስገድዶ ኒቃብን የከለከለው ርካሹ የሺሻን መንግስት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የነጃህ ሚዲያ ተከታታዮች እንደምን አላችሁልኝ? ሁላችሁንም አላህ በያላችሁበት በእዝነቱ ይጠብቃችሁ። ለመሆኑ ትናንት በሺሻን የመንግስት ቴሌቪዥን በቀጥታ ስርጭት የተላለፈው አስነዋሪ ቆሻሻ ተግባር ምን ይሆን? የሺሻን መንግስት ኒቃብ ያደረጉ እህቶች በዋሃብይነት እንዲፈረጁና ለብሰውም ከተገኙ ኒቃባቸው ብቻ ሳይሆን በሚያሳፍር አገላለጽ ፓንቶቻቸው የጡት ማሳያዎች ሳይቀሩ ተገልጸው እንዲፈተሹ ትዕዛዝ ስለማስተላለፉ በዚህ ፕሮግራማችን ላይ አብረን እንከታተል ይሆናል። ሙሉ ቪዲዮ በቀኝ አይተን ተመልሰን እንገናኝ። شو أزبيتشنا قيتش بوي ለመሆኑ የለበሳችሁት ምን እንደሆነና የነማንስ መገለጫ መሆኑን ታውቃላችሁን? ይህ ልብስ እኮ የዋሃብዮች ልዩ መገለጫ መለዮ ምልክታቸው ነው። ንግግሬ ካልተረዳችሁት ካልገባችሁ ግልጽ ላደርግላችሁ። ይህ ልብስ የዋሃብዮች አይዲዮሎጂ ወይም አመለካከት ነው። ይህን የሚለብሱ ዋሃብዮች ናቸው። አሁን የምነግራችሁ ግልጽ ነው አይደል? ስለዚህ አሁን የለበሳችሁት ልብስ አውልቁት። ነገርኳችሁ እኮ ይህ የዋሃብዮች መገለጫ ነው። ስለዚህ አሁን እንያችሁ ፊታችሁ ላይ ያደረጋችሁትን አውልቁ። شرع دوش نس العباشو دلا سوديش تجميش الدرديش الخالع ولا شو ضيبو وشون بيلقل داخل شون دعوة تردو زوجون قالوا عارف ሁሉም አባወራ ሊያቆም የሚገባው ነገር ሚስትህ ይህ ጥቁር ቀሚስና ፊቷ ላይ የሚሸፈነው ነገር ለብሳ ከተገኘች በአስቸኳይ አስወልቀን ፈትሻታለን። ቀሚሷን፣ ፓንቷን እንዲሁም ደረቷ ላይ ያለውን የጡት ማሳያዎች ሳይቀሩ አስወልቀን እንፈትሻታለን። ምክንያቱም ይህ የሚለበሰው ኒቃብ የሚባለው ቁራጭ ጨርቅ እንዲሁም እጅ ላይ የሚደረገው ጓንት በሃይማኖትም በሀገራችን ህግ የተከለከለ ስለሆነ ይህ የነዛ ጠማሞች የዋሃብዮች ነው። ተግባባን? فرستلبو نو عينش دعايه كانش دوكندونه بريفيديني سندونه خل موجود دوشدات ውድ ተመልካቾች ቪዲዮውን አይተን ተመልሰን ተገናኝተናል። የሺሻን መንግስት ኒቃብ ለብሶ ተገኝቷል ባላቸው የሀገሪቱ ሙስሊም ሴቶች ላይ እርምጃ እየወሰደ ይገኛል። ይህን ተከትሎ አሁን ላይ በአለማችን ላይ ኒቃብ በለበሱ እህቶች ላይ ከፍተኛ የሆነ ዘመቻ ተከፍቷል። መፍትሄውስ ምንድነው የሚለውን አብረን በዚህ ቪዲዮ ላይ የምንዳስሰው ይሆናል። እንግዲህ ውድ ተከበራችሁ እህት ወንድሞቼ ኒቃብ በለበሱ እህቶች ላይ ከሚሰነዘሩ ትችቶች መካከል አንደኛው ዋሃብያ አሸባሪና መሰል የሚባሉ ታፔላ የመለጠፍ ነገሮች ይስተዋላል። ሁለተኛው ደግሞ ኒቃብ ተለብሶ حرام ተግባር የተሰራበት ነው። ለምሳሌ ያክል ስርቆትና መሰል ተያዥ ወንጀሎች እየተፈጸመበት ነው ሲባል እየሰማን ነው። ሶስተኛው ትችት ደግሞ አላህ የሰዎችን ልብ እንጂ ልብስ አይመለከትም በሚል አመለካከት የልብሱን ደረጃ ማርከስ ይስተዋላል። እስኪ አንድ በአንድ በየተራ ለመተንተን ሞክራለሁ። ቆይታችሁ ከኔ ጋር ይሁን። ለነጃህ ሚዲያ አዲስ ከሆናችሁ ደግሞ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። የምንለቃቸው ነገሮች በፍጥነት ወደ እናንተ እንዲደርሱ ከጎን ያለችውን የደወል ምልክቷንም መንካት እንዳትዘነጉ። በቀጥታ ወደ ፕሮግራሙ ቪዲዮ እንድትመለከታችሁት ነው። እንግዲህ በጣም ያሳዝናል፣ ልብ ይነካል። ሱብሃንአላህ በአለም አቀፍ ደረጃ የሚገኙ ሚዲያዎች ስለዚህ ጉዳይ ነው ያወሩ የሚገኙት። በጣም የሚያሳፍር ተግባር ነው። ሺሻን እኮ የሙስሊም ሀገር ናት። የሙስሊም ሀገር ሆና ግን ይህን ተግባር መፈጸሟ እኔ እንጃ በጣም የሚከብድ ነገር ነው። እኛ እኮ ተስፋ ያለን በሙስሊም ሀገራቶች እንጂ በካፊር ሀገራቶች አይደለም። በእነ አሜሪካ፣ በእነ ፈረንሳይ፣ በእነ ጣሊያን፣ በእነ ስፔን፣ በእነ ጀርመን ተስፋ የለንም። ተስፋ ያለን በሙስሊም ሀገራቶች ላይ ነው። ሐቂቃ ሙስሊም ሀገራቶች ግን እንደዚህ ከተበላሹ በማለት ተስፋ ይኖርናል። አላህ Subhanahu Wa Ta'ala ያስተካክላቸው ነው የምንለው። የሺሻን መንግስት የሰራው ተግባር ወላሂ ነው የምላችሁ በጣም የሚያሳዝን ተግባር ነው። በቀጥታ ስርጭት ያው መንግስት ቴሌቪዥን ላይ ኒቃብ ያደረጉ እህቶችን ኒቃባቸውን እንዲያወልቁ ማስገደዱ በጣም የሚያሳዝን ተግባር ነው። ከሱ የባሰ ደግሞ ኒቃብ መከልከል አንድ ተግባር ነው። ነገር ግን ቀጥታ ስርጭት ላይ ቀርበው ሙፍቲ ተጠርቶ የሀገሪቱ ሙፍቲ ማለት ነው ኒቃባቸውን እንዲያወልቁ ብይን እንዲሰጥ እሱም ተገዶ አስገድደውት ማለት ነው ሙፍቲው በቀጥታ ስርጭት ላይ ቀርቦ ኒቃባቸውን እንዲያወልቁ حرام እንደሆነ እንዲናገር ተደረገ። እሱም ይሄን ነገር አደረገው። ከዛ በኋላም ብይን ተሰጣቸው ወይንም ፍርድ ተሰጣቸው ማለት ነው። ሱብሃንአላህ በጣም ልብ ይነካል። ሙስሊም እህቶች በቀጥታ ስርጭት ያው በአለም የሚመለከተው ሚዲያ ላይ ኒቃባቸውን ሲያወልቁ ከመመልከት በላይ የሚያሳዝን ምንም ተግባር የለም። ይህቺው ሀገር ሺሻን የምትባለው ሀገር የኢብኑ ተይሚያን ረሂመሁላሁ ተዓላ የሳቸው ኪታብ እዛች ሀገር ላይ እንዳይነበብ ከልክላለች። ከዛ በላይ ደግሞ ሼኹል ኢስላም ሙሐመድ ኢብኑ አብዱል ወሃብ የሱም ኪታብ እንዳይነበብ ታግዷል። ኪታቡ ተውሂድ ማለት ነው። ምንድነው የምንጠብቀው? ሱብሃንአላህ እንደነዚህ አይነት ሀገራቶች የተበላሹ የመጡ ነው። በማን ላይ ተስፋ ይኖራል ብላችሁ ታስባላችሁ? እኔ ወላሂ ልቤ በጣም ነው የደማው። ይህን ቪዲዮ ተመልክታችሁ ያላዘናችሁ ወንድሞች ካላችሁ ልባችሁ ደርቋል ማለት ነው። ሙስሊሞች ያው ሙስሊም ሀገራት ላይ ኒቃብ እንዳይለብሱ ሂጃብ እንዳያደርጉ ተከልክለው በቀጥታ ስርጭት በሚዲያዎቻቸው በቴሌቪዥን ላይ እንዲታሰሩ ትዕዛዝ ሲተላለፍባቸው ከማየት በላይ የሚያሳዝን ምንም ተግባር የለም ማለት ነው። ሱብሃንአላህ እዚህ ላይ መናገር የምፈልጋችሁ ሶስት ወሳኝ ነጥቦች አሉ። የመጀመሪያው ነጥብ ኒቃብ ያደረጉ እህቶች ላይ ከሚሰነዘሩ ትችቶች መካከል አሸባሪ ናቸው፣ ወሃብይ ናቸው ኒቃብ የሚያደርጉ እህቶች ይባላል። እውነት ኒቃብ የሚያደርጉ ብቻ እህቶች ናቸው ወሃብይ የሚባሉት? እዛ ከተማ ውስጥ ተገላልጣ የምትሄደው ሴት ጭፈራ ቤት የምትዳንሰው ሴት ምንድናት? ኒቃብ አድርጋ የራሷን ክብር ጠብቃ
የሌሎችን የማህበረሰቡን ደህንነት ጠብቃ የምትንቀሳቀሰው እህት ያውም ለወንዶች ፈተና ሳትሆን ማለት ነው ወንዶች ሳትወሰውስ የምትንቀሳቀሰው እህት አሸባሪ ወሃቢ ከተባለች ያቺ ምጨፍረዋ ምዘለዋ ተላላፊ በሽታዎች የምታስተላልፈው ያቺ ምጨፍረዋስ ምን ልትባል ነው እንዴ? እኔ በጣም ይገርመኛል ሐቂቃ አደብ የያዙ እህቶች ላይ ወይንም ደግሞ ስርዓታቸውን የጠበቁ እህቶች ላይ ዘመቻው ለምንድን ነው የሚበረታው ግን? ሱብሃንአላህ እኔ በጣም ይገርመኛል። ዘመቻው ደግሞ የሚመጣው ደግሞ ከሩቅ አይደለም ከቅርብ ነው። والله እስኪ ሁላችሁም ፈትሹት ራሳችሁን እስኪ ኒቃብ ያደረጉ እህቶች ላይ የሚሰነዘረው ዘመቻ ቀላል እንዳይመስላችሁ። እንደውም አንዳንዶች ምን ይላሉ ኒቃብ የሚያደርጉ እህቶች እኮ ውበታቸው ስለማያምር ወይንም መልካቸው ስለማያምር መልካቸው ለመደበቅ ነው ይባላል። እውነት እንደዛ ነው? ሱብሃንአላህ አንድ የሚገርም ነገር ልንገራችሁ። ኒቃብ ባደረጉ እህቶቻችን ላይ የመጡ ያሉት ትችቶች ሙስሊም ካልሆኑ አካላቶች ይልቅ ሙስሊም በሆኑ አካላቶች ላይ ነው። እዛው ጓደኛው ሆና ወይንም ቤተሰብ ሆና ትዘልፋታለች ተሰድባታለች እዛው ሙስሊም ሆነን እኮ ነው አንድ ሆነን ነገር ግን ኒቃብ ባደረጉ እህቶቻችን ላይ ዘመቻ የከፈትን ያለ ነው እኛ ራሳችን ሙስሊሞች ነን። ሙስሊም ያልሆኑ አካላቶችማ ስለ ኒቃብ ዛሬም ነገም ከነጎዳም ጥሩ አመለካከት ላይኖራችሁ ይችላል። ጥሩ አመለካከት ይኖራችኋል ብላችሁ እንዳታስቡ ላይኖራችሁ ይችላል። ነገር ግን እኛ ራሳችን ኒቃብ ያደረጉ እህቶቻችንን ካልተንከባከብን ጥሩ አመለካከት ከሌለን ሌሎች አካላቶች ሊያከብሩልን አይገባም። ይሄን ያልኩት በምክንያት ነው። የሆነ ጊዜ አዝሃር ውስጥ የሚገኙ አንድ ሼክ ኒቃብ ማድረግ ክልክል ነው ብለው ብይን ሰጡ ወይንም ፈትዋ ሰጡ። ከዛ በኋላ ፈረንሳይ ላይ ምን ተፈጠረ ታውቃላችሁ? ኒቃብ ያደረጉ እህቶች እንዲታሰሩና እስር ቤት እንዲገቡ ትእዛዝ ተላለፈባቸው። የፈረንሳይ መንግስት ሲጠየቅ ይሄን ነገር ለምን አደረክ ሲባል አዝሃር የራሳቸው አዝሃር ዩኒቨርሲቲ ይሄን ነገር ያወጀው ኒቃብ የሚለብሱ እህቶች አሸባሪዎችና ወሃቢዮች ናቸው ብሎ የተናገረው እሱ እንጂ እኔ አይደለሁም አለ። ሱብሃንአላህ የኛ ሙስሊም ሀገራቶች የሚወስኑት ውሳኔ ለካፊር ሀገራቶች ኢሮፕ ውስጥ ለሚገኙ ሀገራቶች ለነ ፈረንሳይ ለነ ጀርመን ለነ ስዊዘርላንድ ለነሱ ሑጃ ነው የሚሆንላቸው ወይንም ማስረጃ ነው የሚሆንላቸው። እኛ ያከበርናቸው እህቶቻችንን ሌላ መጥቶ ማን ሊያከብራቸው ይችላል? ሐቂቃ አንዳንድ እህቶች ይገርሙኛል። የገዛ ሙስሊም እህቶቻቸው ኒቃብ የሚያደርጉ እህቶቻቸው ሲናገሯቸው አላህ Subhanahu Wa Ta'ala እኮ ልብስን ሳይሆን ልብን ነው የሚመለከተው ስለዚህ ልባችሁን አጥሩ ልብሱን ወደዛ አውልቁት እያሉ የገዛ ሙስሊም እህቶቻቸው ሲናገሩ ሰማለሁ። ይህ መሆን የለበትም። እኛ ላከበርነው ልብሳችንን እኛ ላከበርነው እህቶቻችንን ማን መጥቶ ሊያከብራቸው ይችላል? ሺሻን ውስጥ የተፈጠረውን ነገር እናውቃለን ሁላችንም። እንግዲህ አሁን ቪዲዮ ላይ ሳይቻችኋለሁኝ እዚህ ደረጃ ደርሷል ኒቃብ ጠልነት ማለት ነው። ጀለቢያ የሚያደርጉ ወንድሞቻችንን በዛም ልክ ያንቋሻቸዋል ይሰርቧቸዋል ማለት ነው። እኛ ልናከብራቸው ይገባል። አሁን በዚህ ሰዓት በከፍተኛ ሁኔታ በአለማችን ላይ ኒቃብ ጠልነት ጀለቢያ ጠልነት ወይንም አብያ ጠልነት በከፍተኛ ሁኔታ ተሰራጨ ይገኛል ማለት ነው። ይሄን ነገር እናስቆም ይገባል። ኒቃብ የሚያደርጉ እህቶቻችን ሰላማዊ መሆናቸውን ልናስመሰክር ይገባል ማለት ነው። በርግጥ አንዳንድ አካላቶች አይጠፉም ኒቃብ ለብሰው ኒቃብ ለአላስፈላጊ ነገር የሚጠቀሙበት ማለት ኒቃብ ለብሰው ወንጀል የሚሰሩ ሊኖሩ ይችላሉ። ኒቃብ በነገራችን ላይ ታውቁት የሚገባው ነገር ማንንም ሰው ከወንጀል አያድንም። በቃ ኒቃብ ያደረገች ሁሉ ንጹህ ናት ማለት አይደለም። ኒቃብ አድርጋ حرام ቦታ ልትገኝ ትችላለች ወይንም ኒቃብ አድርጋ መጥፎ አስተያየቶችን ልትሰጥ ትችላለች። ኒቃብ አድርጋ የማይሆን ተግባራቶችን ልታደርግ ትችላለች። ነገር ግን ይሄ የሚያደርጉ አካላቶች ከ100% 10% ነው የሚሆኑት። በጣም ቂላ ቀሊላ በጣም ትንሾች ናቸው። ጥቂቶች በሚያደርጉት ነገር ደግሞ አብዛኛውን ማህበረሰብ ኒቃብ የሚያደርገው ማህበረሰብ መሳደብ ግን ተገቢ አይደለም። በቃ እንደማንኛውም ሰው ስሜት አላቸው ሰው ናቸው ይሳሳታሉ ያጠፋሉ። ጥፋት ማጥፋት ደግሞ የሰው ልጅ ባህሪ ነው። ኒቃብ አድርጋ እኮ እንደ ሰው ልጅ ስሜት ስላላት መጥፎ ነገሮች ልታደርግ ትችላለች። ነገር ግን ይሄ የሚያደርጉ አካላቶች ጥቂት ስለሆኑ ሁሉንም በአንድ መወረፍና ሁሉንም በአንድ መናገር ግን ተገቢ አይመስለኝም። ሐቂቃ በዚህ ሰዓት ላይ ዩቲዩብ ላይ ሊሆን ይችላል ሶሻል ሚዲያዎች ላይ ሊሆን ይችላል ኒቃብ አድርገው የሚጨፍሩ አካላቶች አሉ። ስፔሻሊ ቲክቶክ ላይ ኒቃብ አድርገው የሚጨፍሩ አካላቶች አሉ። ኒቃብ አድርገው የተለያዩ حرام ነገሮች የሚያደርጉ አሉ ሶሻል ሚዲያ ላይ ማለት ነው። እነዛ ባደረጉት ነገር ግን አንገታቸውን ደፍተው ምንም ያውቁ አፊፋዎች ንጹሆች ሊሰደቡ አይገባም ማለት ነው። ቲክቶክ ላይ ምዳንሰዋን ኒቃቢስት እዛው ተናገሯት ራሷን ነጥላ ጥፋቷን ይነገራት ማለት ነው። ነገር ግን ምንም ማታውቀው አፊፋዋ እዛ የተቀመጠችው ቤቷ ተቀምጣ ምንም ማታውቀዋን እህታችን ግን ኒቃብ ስላደረገች ብቻ አንገቷን እናስደፋት አይገባም። በቃ ይሄ የሚያደርጉ አካላቶች ሊነገሩ ይገባል። አካውንታቸው የሚታወቅ ከሆነ ልናጋልጣቸው ይገባል። ከዛ ውጭ ግን በጅምላ ግን ኒቃብ የሚያደርጉ እህቶች ግን ባለጌዎች ናቸው። ኒቃብ የሚያደርጉ እህቶች ግን ሌቦች ናቸው። ኒቃብ የሚያደርጉ እህቶች እንደዚህ ናቸው ወሃቢዮች ናቸው እየተባለ ስማቸው ሊጠፋ ይገባል። እኔ በግሌ ይሄ ነገር አወግዘዋለሁ ማለት ነው። ሌሎቻችሁም ታወግዙት ይገባል። የሚሰደቡት እህቶቻችን ናቸው ወላሂ ነው የምላችሁ። የተሰደቡ ያሉት የኔ ሚስት ልትሆን ትችላለች የኔ እህት ልትሆን ትችላለች የኔ እናት ልትሆን ትችላለች እናንተም እንደዛው ማለት ነው የተሰደቡ ያሉት ማለት ነው። ስለዚህ ከኒቃቢስቶች ጎን ሆነን የኒቃቢስቶችን ክብር እናስጠብቅላቸው ይገባል። ኒቃብ حرام ነው حلال የሚለው ጉዳይ ለዑለሞችን ተወውና ኢማ ሙስተሐብ ነው የሚሆነው ኢማ
ዋጅብ ነው የሚሆነው ማለት ነው ወይ ዋጅብ ነው ወይ ሙስተሐብ የተወደደ ነው የሚሆነው እንጂ ሐራም ግን አይሆንም በፍጹም ነገር ግን ሙስተሐብ ወይም የተወደደ ወይም ደግሞ ዋጅብ ነው የሚሆነው ከሁለት አንዱ ነው የሚሆነው ስለዚህ ሐራም ካልሆነ ደግሞ እህቶቻችንን ጠብቃቸው ይገባል ከነሱ ጎን ደግሞ ልንሆን ይገባል የሚል አመለካከት ነው ያለኝ ማለት ነው ኢንሻአላህ የሆነ ቀን ዩቲዩብ ላይ አንድ ቪዲዮ ተመለከትኩኝ ኒቃብ አድርገው የሚጨፍሩ እህቶች አላህን ፍሩ የሚል ነበር በጣም ገረመኝ ኒቃብ አድርገው እየጨፈሩ ያሉ አካላቶች እኮ በጣም ጥቂቶች ናቸው በጣም ብዙ ኒቃብ ያደረጉ እህቶች ቤታቸው ተሰተረው አላህ Subhanahu Wa Ta'ala ያዘዘውን ተግባር እየፈጸሙ የሚገኙ አሉ ጥቂቶች በሚያደርጉት ነገር ብዙሃኖች ሊሰደቡ አይገባም ዛሬም ነገም ከነገ ወዲያም ኒቃብ አድርገው ወንጀል የሚሰሩ አካላቶች ሊኖሩ ይችላሉ ነገር ግን ነጥሎ መናገር አንድ ጉዳይ ነው ሁሉንም ግን በጅምላ መጨፍጨፍ ግን ተገቢ አይመስለኝም ኒቃብ ማድረግ በነገራችን ላይ ማንንም ሰው ከሐራም አያድንም ነገር ግን አላህ Subhanahu Wa Ta'ala ሰባቱ ለሰጣቸው ሰዎች ሰባቱ ለሰጣቸው እህቶች ግን ሊጠቀሙበት ይችላሉ እዚህ ጋር ኒቃብ አድርጋ አንዷ እህት ወጣ ቲክቶክ ላይ የተለያዩ ሐራም ቪዲዮዎችን ልትለቅ ትችላለች እሷን ነጥላችሁ ተናገሯት በቃ ሌሎች እህቶቻችን ግን ልትሳደቡ አይገባም ለምሳሌ ያክል ኒቃብ አድርገው እየጨፈሩ የነበሩ እህቶችን ዩቲዩብ ላይና ቲክቶክ ላይ ለቀቋቸው ከዛ በኋላ ኮሜንት ላይ ያነበብኩ ነበር የተወሰኑ ኮሜንቶችን ምን ይላል እናንተ ኒቃቢስቶች ድሮውንም ሃያ የላችሁም ልብሱን ያደረጋችሁ ዝም ብላችሁ በስሜት እንጂ ለተግባር አይደለም የሚል ኮሜንቶች ተመለከትኩ ሱብሃንአላህ እውነት እንነጋገር ከተባለ ጥያቄ ማህበረሰብ ጠፍቷል ኒቃብ አድርገው እየጨፈሩ የነበሩ አካላቶችን ዩቲዩብ ላይና ቲክቶክ ላይ ለቀቋቸው ከዛ በኋላ ማህበረሰቡ ኮሜንት ላይ ተከትሎ አዎ ኒቃቢስቶች እኮ ሐራሚዎች ናቸው ኒቃቢስቶች እኮ ሌቦች ናቸው ይሰርቃሉ ዚና ቦታ ይገኛሉ ምናምን ሱብሃንአላህ والله ነው ምላችሁ ይሄን በተናገራችሁበት አላህ Subhanahu Wa Ta'ala ዘንድ ተጠይቁበታላችሁ ብዙ ማያውቁ እህቶቻችሁን የወነጀላችሁ ነው ብዙ ማያውቁ አካላቶችን የወነጀላችሁ ነው የምትገኙት ኒቃብ አድርገው የሚጨፍሩ አካላቶችን እዛው ጠይቋቸው ነገር ግን የሚያውቁ አካላቶችን ልትናገሩ ግን አይገባም የኔ እናትን የኔ እህትን ያንተ እናትን ያንተ እህትን እየተናገርክ መሆኑን ዝዘነጉ አይገባም والله ኒቃብ በማድረጓ ማህበረሰቡን ተጠቅማለች እንጂ ማህበረሰቡን አትጎዳ ማንንም እህት ብትሆን ማለት ነው ኒቃብ አድርጋ ራሷን ፊቷን በመሸፈኗ ብዙ ወንዶችን ከመሰሳት አዳነች ማለት ነው ከሐራም ነገር አዳነች ማለት ነው እንጂ ወደ ሐራም ቦታ ገፋፋሽ ማለት አይደለም ይህን ኮንሴፕት ይሄ ኒቃብ ጠልነታችሁን ታስወግዱ ይገባል መጨረሻ ንግግር የሚሆነው ይሄ ንግግር ነው ኢንሻአላህ ቪዲዮን ከወደዳችሁት ለሌሎች ማህበረሰብ አዳርሱልኝ ቪዲዮን ካልወደዳችሁት ደግሞ ዲስላይክ ማድረግ መብታላችሁ ማለት ነው ኢንሻአላህ ለዛሬ የነበረኝ ፕሮግራም ይሄን ይመስላል በሌላ ፕሮግራም እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ